ለ1 ደቂቃ የቴብል ቶፕ አብረን ተከታተሉ እስከ መጨረሻ። ፕራይመር ቀለሙን ጨርሻለሁ። ኮላና የውሃ ቀለሜን ከጨረስኩ በኋላ የምትፈልጉ ከሆነ ደግሞ እንዴት እንደሚቀባ ያለፈው ቪዲዮ የረከቦቷ ቪዲዮ አለች፣ እሷን እየገባችሁ ማየት ትችላላችሁ። እና እሱን ከጨረስኩ በኋላ ፕላስተርን ያስተካከልኩት። ፕላስተር ማደርግበት ምክንያት ኢፖክሲው ትንሽ እስኪረጋልን ወይም ደግሞ ትንሽ እስኪረጋጋልን ድረስ አግዶ እንዲይዝልኝ ነው ማለት ነው። ከዛ በኋላ እንደሱ ካደረግን በኋላ ወደ ኢፖክሲያችን ነው የምንገባው ማለት ነው። ደንበኛ የፈለገው ጥቁር በጎልደን ስለነበረ እንደዚህ ጥቁሩን መጀመሪያ ያደረኩት ማለት ነው። ቤዙ ጥቁር ስለነበረ ከዛ በሂት ገን ደግሞ በብሎቹን እያስለቀኩኝ ነበር። ወደ ካራክተር ነው የገባው። ወደ ካራክተሩ ትንሽ ቆየት ብላችሁ ብትገቡ የተሻለ ነው። ከ30 ደቂቃ በኋላ ምናምን ብታረጉት የተሻለ ነው ማለት ነው። ካራክተሩ ለዛ ከ1 ሰዓት ምናምን በኋላ ፕላስተሩን ላጥኩት። ታዩት ፈዘዝ ያለ ይመስላል። አፍተር ሪዛልቱን ታዩታላችሁ። ቆይ ያው ለመቅረጽ ስላልተመቸ ነበረ ሪንግ ላይቴን ወንበር ላይ ምናምን አድርጌ ነበር ስቀርጽላችሁ የነበረው። ከዛ እንደምታዩት ከፕላስተሩን ከላጥኩት በኋላ እንደዚህ ያልነካውን ፓርት በራሴ በእጄ በደንብ አሻዋለሁ ማለት ነው። እና አፍተር ሪዛልቱ በደንብ አልቀረጽኩትም። ደንበኛ ይቆሞ ነበረ ስቀርጽ የነበረው። እሱም በጣም ነበረ ወዶት የነበረው። ከዚህ በኋላ ደንበኛ እንደሚሆንም ቃል ገብቶልኝ ነው የሄደው። እናንተ ግን እንደዚህ እውቀቴን ሳልሰስት እያካፈልኳችሁ ኮፒ ሊንክ ሼር ማድረግ አለባችሁ። እና በጣም ነው የምወዳችሁ። ማዘዝ የምትፈልጉም ደግሞ ደውሉልኝ። ባይ